አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናላችን ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች እየተጠናከሩ ነው። ግብጽ ከበባና ትንኮሳም በሚመስል መልኩ እየተንቀሳቀሰች ነው ስትል አዲስ አበባ ዋሽንግተንና ካይሮን የሚያስደነግጥ ከባድ ክስ ሰንዝራለች። በቀይ ባህር ዙሪያም የተቀሰቀሰው አዲሱ የዲፕሎማሲ ፍጥጫ የት ሊደርስ ይችላል? በውጭ ጉዳይ ሚኒስቴር በኩል የተሰሙትን እጅግ አንገብጋቢ ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ኢትዮጵያ ከእስራኤል በመቀጠል ለሶማሌላንድ በይፋ እውቅና የምትሰጥ ሁለተኛው ሀገር ልትሆን ነው። የሶማሌላንድ ዲፕሎማቲክ ምንጮች አበረታች ምልክቶች ታይተዋል፣ አጋርነታችን ጨምሯል ሲሉም ሚስጥሩን ይፋ አድርገዋል። አዲስ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ያደረጉት ጉብኝትስ ከዚህ ሚስጥራዊ እቅድ ጋር ምን ግንኙነት አለው? አዲስ ስታንዳርድ የዲፕሎማቲክ ምንጮችን ጠቅሶ ያወጣውን እጅግ አንገብጋቢ መረጃ ይዘንላችሁ ቀርበናል። አሜሪካ ድንገት 5000 ወታደሮችን ወደ ፖላንድ የላከችው ለምንድን ነው? በመካከለኛው ምስራቅስ የዓለምን የነዳጅ ገበያና ወደ ቀይ ባህር መስመር የሚከት ምን አዲስ ክስተት ተፈጠረም? የተሰሙትን አንገብጋቢና አስደንጋጭ ዓለም አቀፍ መረጃዎችን ወደ እናንተ እናደርሳለን። በዚህ ዓመት ብቻ ሩሲያ 145000 ወታደሮቿን አጥታለች ሲሉ ፕሬዝዳንት ዘለንስኪ በቁጥር የተደገፈ አስደንጋጭ መግለጫ ሰጡ። የዩክሬን ጦር በሩሲያ ግዛት ውስጥ 700 ኪሎ ሜትር ዘልቆ በመግባት የፈጸመውን ድንገተኛ ጥቃትስ ምን ይመስላል? ከሩሲያና ዩክሬን ግንባር የተሰማውን እጅግ አንገብጋቢ ሰበር መረጃ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። ኢትዮጵያ የባህር በር ፍላጎት አጀንዳዋን በይፋ ካቀረበች በኋላ ግብጽ ከበባ በሚመስል መልኩና ውጥረት የመፍጠር እንቅስቃሴ እያደረገች ነው ሲል የውጭ ጉዳይ ሚኒስቴር ከሰሰም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት መግለጫ ኢትዮጵያ ከባህር በር ጥያቄዋን ካነሳች በኋላ ከካይሮ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ገልጸዋል። አምባሳደሩ አክለውም ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እያየለ ነው ብለዋል። ይህ የኢትዮጵያ ወቀሳ የመጣው ባለፈው ሳምንት ግብጽ የውጭ ጉዳይ ሚኒስቴር የትራንስፖርት ሚኒስትሮች አስመራ በመገኘት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህር ትራንስፖርትና የወደብ ትስስር ዙሪያ ስምምነት ከተፈረመ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር አስተዳደርና ደህንነት ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ ነው ማለታቸው ይታወቃል። ይሁን እንጂ አምባሳደር ነቢያት ኢትዮጵያ የባህር በር ፍላጎት አጀንዳዋን ሰላማዊና ዲፕሎማሲያዊ በሆነ መንገድ አጠናክራም እንደምትቀጥል አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድም አገሪቱ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅ በተደጋጋሚ መግለጻቸው ይታወሳል። ቃል አቀባዩ በመግለጫቸውም ካነሷቸው ሌላኛው ዋና ጉዳይ በውጭ ሀገራት የሚኖሩ ዜጎች ደህንነት ነው። የውጭ ጉዳይ ሚኒስቴር በቅርቡ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ጋር ባደረጉት ወቅታዊ ውይይት በሳውዲ ለሚኖሩ ኢትዮጵያን ህጋዊ የስራ ስምሪት እድሎች እንዲሰፉ ጠይቀዋል። የሳውዲ አረቢያ ወገንም ህጋዊነትን ያላስተራለ ለሰራተኞቹ ደህንነት መረጋገጥ ቁልፍ ጉዳይ መሆኑን አምኖበታል። በተመሳሳይም በደቡብ አፍሪካ በኢትዮጵያ ላይ እየደረሰ ያለውን ጥቃትና ችግር የመንግስት ትኩረት ሆኗል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በኒው ዴልሂ የብሪክስ ጉባኤ ወቅት ከደቡብ አፍሪካቻቸው ሮናልድ ላሞላ ጋር የተወያዩ ሲሆን በሀገር ውስጥ ደግሞ የውጭ ጉዳይ ምክትል ሚኒስተር አምባሳደር ብርሃኑ ጸጋዬ ተቀማጭነታቸውን አዲስ አበባ የሆኑት የደቡብ አፍሪካ አምባሳደርና ሲምባስ ሌሶን በጽህፈት ቤታቸው አነጋግረዋል። በውይይቱም በዜጎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙና ደህንነት ጥበቃ እንዲደረግላቸው አጥብቀው ጠይቀዋል። አምባሳደሩ የሀገራቸው መንግስት ለዜጎች ደህንነት ቁርጠኛ መሆኑን የገለጹ ሲሆን ጉዳዩን በቅርበት ለመከታተል የኢትዮጵያ ልዑካን ቡድን በቅርቡ ወደ ደቡብ አፍሪካ እንደሚጓዝ ተረጋግጧል። እንዲህ እንዳለ ሶማሌላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 ቀን 2018 ዓ.ም ስታከብር በቀጣናው ያለው ትኩረት በዝምታ ወደ አዲስ አበባ ዞሯል። አዲስ ስታንዳርድ የሶማሌላንድን ዲፕሎማቲክ ምንጮች ጠቅሶ እንደዘገበው አዲስ አበባ ከእስራኤል በመቀጠል ለሶማሌላንድ በይፋ እውቅና የሚሰጥ ሁለተኛው ሀገር ልትሆን የምትችልበት አበረታች ምልክቶች ታይተዋል። አንድ የሶማሌላንድ ዲፕሎማት ከኢትዮጵያ ጋር ያለን አጋርነት ከመቀነስ ይልቅ እየጨመረ መጥቷል በማለት አዲስ አበባ ቴል አቪቭን ልትከተል እንደምትችል ፍንጭ ሰጥተዋል። 2016 ዓ.ም የተፈረመው የመግባቢያ ስምምነት ተከትሎ የተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ ጉዳዩ የተረሳ ቢመስልም በቀይ ባህር መተላለፊያ መስመር ላይ እየጠነከረ በመጣው ጂኦፖለቲካዊ ፍክክር ኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገው ጥረት ሳቢያ ጉዳዩን አገርሽቶታል። ኢትዮጵያ በአሁኑ ወቅትም በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ መግለጫ ባይኖርም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቅርቡ ዋሽንግተን አምርተው ያደረጓቸው ውይይቶች ከፍተኛ ትኩረት ስበዋል።
ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ለአዲስ ስታንዳርድ በሰጡት ቃል ኢትዮጵያ የሶማሌላንድን ጉዳይ ለጊዜው ያዘገየችው በወቅቱ የነበረውን ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው። ነገር ግን የመሰረታዊ ጥያቄ ይኸው በኢትዮጵያ አስተማማኝና የራሷ የሆነ የባህር በር ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከ120 ሚሊዮን በላይ ሕዝብ ላላት ኢትዮጵያ የባህር በር የህልውና ጉዳይ መሆኑን በተደጋጋሚ መግለጻቸው ይታወሳል። በአሁኑ ወቅትም ሀገሪቱ በጅቡቲ ወደብ ላይ ያላትን ከፍተኛ ጥገኝነት ለመቀነስ በርበራ ወደብ አሁንም ትልቅ አማራጭ ሆኖ ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው ደህንነት ተንታኝ እንዳመለከቱት ከስትራቴጂካዊ አንጻር ሶማሌላንድ በአሁኑ ወቅትም ሌላ ማንኛውም አጋር ሊቀርብ የማይችለውን ወሳኝ እድል ለኢትዮጵያ ትሰጣለች። ይህ እድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆኑ በአንጻራዊ ሁኔታ የተረጋጋና መልክዓ ምድራዊ አቀማመጡ ቅርብ የሆነ የኤደን ባህረ ሰላጤ መዳረሻ ማግኘት ነው። በሌላ በኩል ግን በአዲስ አበባ የሚገኝ አንድ አፍሪካዊ ዲፕሎማት ጉዳዩን ሲያስረዳም ኢትዮጵያ ከፍተኛ አህጉራዊ መዘዞች ሳታስከትል በጉዳዩ ላይ ልትራመድ የምትችልበትን ወሰን ጠባብ መሆኑን ገልጸዋል። ለሶማሌላንድ እውቅና መስጠት ሶማሊያን ብቻ ሳይሆን አፍሪካ ህብረትንም የድንበር መከበር መሰረታዊ መርህ የሚፈታተን መሆኑን ጠቅሰው አዲስ አበባ ጥንቃቄ የተሞላበት አካሄድ ልትከተል እንደምትችል ጠቁመዋል። ወደሚቀጥለው መረጃችን ስናልፍ አልጀዚራ እንደዘገበው አሜሪካ ድንገት 5000 ተጨማሪ ወታደሮችን ወደ ፖላንድ ለመላክ መወሰኗን በአውሮፓ ህብረትና በኔቶ አጋሮች ዘንድ ከፍተኛ መደናገጥን ፈጥሯል። ይህ ውሳኔ ዋሽንግተን በአውሮፓ ያላትን ደህንነት ፖሊሲ ወጥ አለመሆኑን የሚያሳይ ነው ብሎ ነቅፎታል። በሌላ በኩል በአሜሪካ ሴኔት ውስጥ ትልቅ የፖለቲካ ፍጥጫ ተፈጥሯል። ሴኔቱ ፕሬዚዳንት ዶናልድ ትራምፕ ላቀረቡት የ1.8 ቢሊዮን ዶላር የፈንድ ጥያቄ ላይ ድምፅ ሳይሰጥ ውሳኔው ወደ ሰኔ ወር አራዝሞታል። የትራምፕ አስተዳደር ላይ ከገዛ ፓርቲያቸው የተሰነዘረ ያልተለመደ ተቃውሞ ተደርጎ ተወስዷል። ወደ መካከለኛው ምስራቅ ስናመራ በአሜሪካና ኢራን መካከል የሚደረገው ቀጥተኛ ያልሆነ የሰላም ንግግር መሻሻል እያሳየ ቢሆንም በባህር ላይ ያለው ስጋት ግን አልቀነሰም። የኢኮኖሚ መረጃዎች በስፋት የሚዘግበው ብሉምበርግ እንደገለጸው የዓለም አቀፍ የኃይል ኤጀንሲ ኃላፊ ዶክተር ፋቲህ ቢሮል በመካከለኛው ምስራቅ ባለው አለመረጋጋት ምክንያት የነዳጅ ክምችት እያሽቆለቆለ በመሆኑ በመጪዎቹ ወራት የነዳጅ ገበያ ወደ ቀይ መስመር ወይም ደግሞ ከፍተኛ ቀውስ ውስጥ ሊገባ እንደሚችል አስጠንቅቋል። ይህም በእንግሊዝና በአንዳንድ አፍሪካ ሀገራት ላይ ከፍተኛ ዋጋ ንረት ደቅኗል። በመጨረሻም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በያዝነው የፈረንጆች ዓመት 2026 ብቻ ሩሲያ 145,000 ወታደሮች ማጣቷን በይፋ ገለጹ። ፕሬዝዳንቱ ዛሬ ከጦር ኃይሎች አዛዦች ኤሌክሳንደር ሴሌንካ ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ እንደተናገሩት ከነዚህ የሰው ኃይል ኪሳራዎች መካከል ወደ 86,000 ያህሉ የተገደሉ ሲሆን ቢያንስ 59,000 የሚሆኑት ደግሞ በጽኑ የቆሰሉ ናቸው። ሌሎች 800 ወታደሮች ደግሞ በዩክሬን እጅ ተማርከዋል። ዜሌንስኪ ያክለውም ጦርነቱ ከተጀመረበት ጊዜ አንስቶ በአጠቃላይ በሩሲያ ወታደሮች ላይ የደረሰው ጉዳት መጠን 1,350,860 መድረሱን ጠቅሰው በትላንትናው ዕለት ብቻ 800 ወታደሮች መገደላቸውን አስታውቋል። ይህ በእንዲህ እንዳለ ቢቢሲ ሩሲያ አገልግሎት ባደረገው ገለልተኛ ማጣራት ጦርነቱ ከተጀመረ ጀምሮ በስም የተረጋገጠው የሞቱት የሩሲያ ወታደሮች ቁጥር 217,808 መሆኑን ዘግቧል። የዩክሬን ወታደሮች በሩሲያ ላይ የሚያደርጉት የመልሶ ማጥቃት ዘመቻ አጠናክረው መቀጠላቸውን የጠቀሱት ፕሬዝዳንቱ በሰው ኃይል ላይ ብቻ ሳይሆን የሩሲያ ወታደሮች ቁሳቁሶች ላይ ከፍተኛ ውድመት ማድረሳቸውን ገልጸዋል። በተለይም ከሩሲያ ጋር የሚዋሰነው የሱሚ ግዛት ከፍተኛ ድል መቀናጀታቸውን ሲናገሩ በድንበር አቅራቢያ የሚገኘው ሱሚ ግዛት የፈለግነውን ግብ አሳክተናል ብለዋል። በተያያዘ ዜና ዩክሬን ድንበር ተሻጋሪ ጥቃትን ወደ ላቀ ደረጃ አሳድጋለች። ፕሬዝዳንት ዜሌንስኪ በዛሬው ዕለት በሩሲያ ግዛት ውስጥ 700 ኪሎ ሜትር ያህል ዘልቆ በመግባት በአንድ ትልቅ የነዳጅ ማጣሪያ ላይ ጥቃት መፈጸማቸውን በይፋ ተናግረዋል። ፕሬዝዳንቱ በኤክስ ማህበራዊ ገጻቸው ላይ ባሰፈሩት መልእክት አሁን ጦርነቱ ወደ ሩሲያ ውስጥ እየከተትኑ ነው፣ ይህ ደግሞ ፍጹም ተገቢ ነው ሲሉ የጥቃቱን አስፈላጊነት አብራርተዋል። የቻናል ቤተሰቦች ለሰዓቱ የነበረ መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።